ሰላም ቤተሰብ ዛሬ ዕለት እንግዲህ ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል እንኳን በሰላም አድረሳችሁ እያልኩ እኔ አሌክስ ግሬስ ነኝ። እንግዲህ አሌክስ ግሬስ ፋሚሊ ሆናችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ለሌሎች እንዲደርስ እንድታደርጉ ስል በትህትና ጠይቃችኋለሁ። እንኳን አሁን በድጋሚ ጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አድረሳችሁ። ዛሬ ወደ መጣውና ወደ ተለቀቀው ቪዲዮ እንሄዳለን። ዛሬ የተለቀቀው ቪዲዮ ምንድነው? አብርሃምና ሩታ እንግዲህ በጋራ ሆነው አዲስ ቪዲዮ ይዘውልን መጥተዋል። እኛንም ሰርፕራይዝ አድርገውናል፣ እነሱም ሰርፕራይዝ ተደራርገዋል። እስኪ ወደ ቪዲዮ እንሄዳለን። ዛሬ አሰርቼላታለሁ ይሄንን የመሰለ ልብስ። እሷ ላይ ደግሞ ሞር ስታዩት በደንብ ትወዱታላችሁ ብዬ አስባለሁኝ። እሺ በጣም ደስ ይላል። እንግዲህ ዛሬ ጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት በዓል እንደመሆኑ መጠን እንግዲህ እነሱም በዓል ለማስመሰል በባህል ልብስ አሸብርቀውና ፋፈሽ ብለው እንዲሁም በዓል አስመስለውት እንግዲህ በጋራ ባንድ ላይ ቪዲዮ ሰርተዋል። እንዲሁም ሰርፕራይዝ ተደራርገዋል። እንግዲህ ለተሰራው የባህል ጨርቅ እንደምታውቁት ለልጃቸው ጭምር የተሰራ ያው እንግዲህ ማለት ደግሞ አስቀድመው ስለ ባህሉ አስበው ነበር፣ ተነጋግረው ነበር ማለት ነው። ምክንያቱም ለልጁ ታሳቢ ተደርጎ ለሱም አንድ አይነት በአንድ ዲዛይን ተሰርቶ መምጣት ማለት አስቀድሞ የተዘጋጁበት ነገር ነው እንጂ አዲስ ነገር አይደለም ማለት ነው። ይሁንም ግን ምንም ይፈጠር ምንም እንኳንም አብረው በጋራ ሰርተው ቪዲዮ ይዘውልን መጡ የሚል ነገር ያው ደስ የሚል ነገር አለ ማለት ነው። በጣም አሪፍ ነው። ወደሽዋል? አዎ እውነት እምርሽ ነው። እናመሰግናለን። እንግዲህ ባህል ጨርቁ ተሰርቶ በድብቅ ነው ወደ ሩታ የተላከው። በድብቅ ከተላከ በኋላ እንግዲህ ሩታም ለልጇና ለራሷ ልብሱን ለብሳ በጋራ መጥተዋል። ያው እንግዲህ ዛሬ ታውቁታላችሁ በዓል ነው የሀገራችን ኢትዮጵያ ውስጥ እንግዲህ የክርስቶስ የኦርቶዶክስ ተዋህዶ እምነት ተከታዮች የሚያከብሩት ትልቅ በዓል ነው። እንግዲህ በዚህ በዓል መካከል አብርሃምና ሩታም በፍቅር በአንድነት እንግዲህ ያሰብነው ሁላችንም በአረብ ሀገርም ከሀገር ውጭም ከሀገር ውስጥም ያለን ሰዎች ሩታና አብርሃም መቼ ነው ታርቀው አንድ ላይ ቪዲዮ የሚሰሩ ብለን ስንመኝ የነበረ ነገር ስለሆነ እንግዲህ ያ ነገር ደግሞ ዛሬ እንግዲህ ተሳክቶ ሁሉም ነገር አልቆ አንድ ላይ ሆነው ያው እንግዲህ በስተመጨረሻ ሰይጣን ብለን የምናስባት ሄርሜላ ከህይወታቸው ወጣ ብላለች። ላልተወሰነ ጊዜ ቢሆን ግን ነገር ተመልሳ ልትመጣ እንደምትችል ግልጽ ነው። እንግዲህ ሩታ ሄርሜላ የት እንደሄደች ሁላችንም እንግዲህ የምናውቀው ነበር። እንግዲህ ቪዲዮም አለቀቀችም፣ እንግዲህ እሷም የለችም፣ ከዩቲዩብ ከሚዲያም ጠፍታለች። እንግዲህ ፈጣሪ እንግዲህ እሷን ሳይሆን ከነ አብርሃም ትዳር መሀል መግባት እንድታቆም እንዲሁም ደግሞ ወጣ እንድትል የሁላችንም ያው ፍላጎት ስለሆነ እንግዲህ ባሰብነውና በፈለግነው መንገድ አንዳንድ ነገሮች እየሄዱልን ነው ማለት ነው። የምትገምቹ ነገር የለም? አምሮባታል። በጣም አምሮብሻል። በጣም ወፍረሻል። ላይፋችን ሲስተካከል ላይፋችን የተሻለ መስመር ሲይዝ ማያምርበት የለም። ከመጥፎ ነገር አሁን ሩታ ከመጥፎ ነገርም ወጣለች። ያው እንግዲህ አብርሃምም ሁሎች እንዳይቆሙ አጠገቡ አድርጓል፣ ቃል ገብቶላታል። ብዙ ችግሮች ከመፈጠራቸው አስቆማለሁ ብሏል። እሷ ጋር ከዚህ በኋላ ምንም አይነት ጭቅጭቅ እንደማይነሳ ሁለቶችን በሁለት መንገድ በሁለታቸው ዓለም እንዳይሄዱ ብዙ አይነት ስራ እየሰራ ነው። እንግዲህ ያ ነገርም ደግሞ ፍሬ አፍርቶ ዛሬ ላይ ደርሰዋል። እንግዲህ ያው መቼም ሄርሜላ ወደ ህይወታቸው ስትመጣ ነው እና መጥፎ ነገሮች እየተፈጠሩ የሚመጡት። ያ ነገር ደግሞ በድጋሚ እንዳይፈጠር ያው እንግዲህ አብርሃም የበኩሉን ስራ ይሰራል ማለት ነው። ቃል በገባው መሰረት እንግዲህ ዛሬ ለትልቅ ነገር ነው ሩታን እዚህ እሱ ቤት የጋበዛት ማለት ነው። ልገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ የሰጠኋት እሷን 25 ብር ምናምን ገዝቼ ማለት ነው። ጥሩ ነው እንግዲህ ምክንያቱም ከአሁን በፊት ገንዘብ በሌለን ሰዓት ፖስት ካርዶችን በ25 ብር ነበር ገዝቼ የሰጠኋት ነው ያለው። በእርግጥ ሁላችንም ወደ ሆነ ነገር ስንገናኝ ወይም የሆነ ፍቅር ሪሌሽንሽፕ ስንፈጥር ያው ምንም አይነት ገንዘብ በማይኖረን ሰዓት ነው መቼም አብዛኞቻችን የምንጀምረው። ከዛ ቀስ በቀስ ነው መቼም አንዳንድ ፍቅር አንዳንድ ሪሌሽንሽፕ ይባረካል፣ አንዳንድ ትዳሮች ይባረካሉ። አብዛኞቻችን ደግሞ ከተጋቡ በኋላ ስኬት ይመጣላቸዋል። ከመጋባታቸው በፊት ደግሞ ስኬት ይዘው የሚገናኙ ሰዎች አሉ። እንግዲህ እነሱ ደግሞ በዛ ሰዓት ምንድነው ያው ወደ ዩቲዩብ ከመምጣታቸው በፊት ሰርፕራይዝ ሲደረጉ የነበሩ በምንድነው ዓመት በዓልና እንደዚህ በዓላት ሲደርሱት በፖስት ካርድ እንደነበረ ነው አብርሃም የተናገረው። ያው ሁሉ አልፎ ደግሞ ዛሬ በተለየ ሰርፕራይዝ በአዲስ ነገር ሰርፕራይዝ መጥተዋል ማለት ነው። እስኪ ወደ ሰርፕራይዙ ጉዳይ እንሄዳለን። እሺ ለማንኛውም ፋሚሊዎቻችን አይ ትክክል ናቸው። በዓል እኮ ሰብሰብ ተብሎ ሲዋል በሚፈልገው ነገር በቃ ከሀገርም ውጭ ያሉት ከሀገር ውስጥም ያሉት ያው ወደ ሀገር ሰብሰብ ብሎ የተጣለው ታርቆ ሀገራችን ሰላም ሆና በፍቅር እንግዲህ ትናንትም ሁላችሁም ያላፋት ዝማሬ መስቀል አደባባይ ላይ ሲደረግ የነበረው በጣም ምርጥ ፕሮግራም ነበረ። ደስ የሚል ሀገራችን ኢትዮጵያን እግዚአብሔር በሰላም እንዲያቆማት በሁለት እግሯ እንዲያቆማት ያው ከገባችበት የአዙሪት
ፈተና ውስጥ እንድትወጣ እንግዲህ ሁላችንም ጸሎት ሲደረግበት የነበረ ቀን ነበር በትናንትናው ዕለት። እንግዲህ በጣም የአእላፋት ዝማሬው በሚታይበት ጊዜ በጣም እጅግ ትልቅ መነቃቃትን፣ ትልቅ አንድነትን፣ ሁሉም ሰው ለሃይማኖት ያለውን ትኩረት የሰጠበት ቀን ትልቅ ቀን ነበረ። ምክንያቱም ጭራሽ ታይቶ በማይታወቅ ሁኔታ የአብሮነት ቀን ሲታይ ስለነበረ ማለት ነው። እንግዲህ በመቀጠል ወደ ኖርታ ቪዲዮ እንሄዳለን። ልቤ ደነገጠ። ከዚህ በላይ ባላጓጓችሁ ለእናንተም ለእሷም ባላጓጓት ጥሩ ነው እና ሩት ትክክል ነው። እኛም ከምንጓጓ አንተም ከምትጓጓ ሁሉም ከሚጓጓ ተመልካቾችም የኔ ፋሚሊዎችም ከሚጓጉ እንግዲህ ሰርፕራይዙን ንገረንና ሰርፕራይዙን በሽበሽ አድርገን ነው ቪዲዮአችንን እንጨርስ። በስምሽ ምን አለሽ? ከመኪናው ባይዘው እንግዲህ እዚህ ጋር በስምሽ ምን አለሽ ነገር ሲላት በጣም ደስ ያለ ነገር ምንድነው በስሜ ያለ ሲም ካርድ እና የባንክ አካውንት ነው ማለት እውነቷን ምን ሆነም በስሜ ያለ አንድ ይሄ አሌክስ የሚለው ዩቲዩብ ቻናል ነው። ሲቀጥል ደግሞ ሲም ካርድ ትክክል ናት እሷ እንዳለችው። ሲቀጥል ደግሞ ከተለያዩ ባንኮች በግዳጅ እየተያዙ የከፈትኳቸው አካውንቶች ናቸው ያሉ በስሜ። ከዛ ውጭ እኔ በስሜ ምንም አይነት ነገር ምናልባት የ12ኛ ክፍል ካርድ አለ በስሜ እና የ10ኛ ክፍል ካርድ ስሚት ካርድ አንዳንድ ነገሮች ይኖራሉ። ስለዚህ እንግዲህ ትክክል ናት እና ልጃችን ዛሬ የቤት ባለቤት ሆነሻል ብታይ። ዋው ቤተሰብ እንግዲህ ሰርፕራይዙ እንደጠበቅ ነው። እኔ ምናልባት ጠብቄ የነበረ ዳይመንድ ነው። እንግዲህ ዳይመንድ ግን አይደለም፣ የቤት ሰርፕራይዝ ነው ለሩታ የተሰጣት ከአብርሃም የተበረከተላት በዛሬ በበዓል ቀን። ምክንያቱም ቤቱ ደግሞ ምንድነው ሙሉ ዕዳ የጨረሰ ምንም አይነት የባንክ ብድር የሌለበት ምንም ነገር ባለ አንድ መኝታ ሁሉን ጦስ የጨረሰ ግን ባለ አንድ መኝታ መሆኑ ግን አብርሃም እዚህ ጋር ትንሽ ጥያቄ አለ። ለኔ ምንድነው እንግዲህ አይመጣም ቤታችሁ ወይስ ደግሞ ምን አይመጣም ለማለት ነው። ባለ አንድ መኝታ ያለው እንግዲህ የኔ ወያም ይሁን ግን እንኳንም እናንተ በፍቅር አንድ ሆናችሁ እንኳንም ሁሉም ነገር መስመር ያዘ እንኳንም ለልጃችሁ የተሻለ ህይወት ለመኖር ዛሬ በዓልን በጋራ አብራችሁ በሰርፕራይዝ ተደረጋችሁ እንኳንም ለመኖር አበቃችሁ። እንዲሁም በድጋሚ ፋሚሊ እንኳንም ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሰን እያልኩ እንግዲህ ዛሬ የነበረ ቆይታ ይመስል ነበረ። መልካም ጊዜ መልካም ቆይታ ከቀሪ ጊዜያቶች ጋር